ኦፕራ ዊንፍሬ ምን አለች መሰለሽ ስለ ጆርናሊንግ ሲወራ ሁሉ ጊዜ ማመሰግንበትን ነገሮች ጧትና ማታ አጽፋለሁ እና በጣም ብዙ ማመሰግንባቸው ነገሮች አሉ በስራዬ በህይወቴ ምናምን ብላ ትናገራለች እና አንድ ሰው ምን ብሎ ኮሜንት ያደርግላታል ድሮስ አንቺ ባታመሰግኝ ነው የሚገርመው ቢሊየነር ነሽ ታዋቂ ነሽ በሀብቱም በዝናውም በሁሉ ነገር የተሳካልሽ ሰው ነሽ እንዴት ነው ባታመሰግኝ የሚገርመኝ አላት ኖ ማለችና አይ ሪሜምበር 2002 አይ ቲንክ 2003 ቲቪ ሾው ላይ ነውና ቤቷ መኝታ ቤቷ ካሜራውን ወስዳ የደብተሩን የተጠራቀመ ደብተር የጆርናሉን ማአት አሳየችና ምን አለች እኔ መጻፍ የጀመርኩት አሁን አይደለም ላይክ 25 ዓመት 30 ዓመት በላይ ሆኖኛል ይሄን መጻፍ ከጀመርኩ ከተለወጥኩ በኋላ አይደለም የጀመርኩት ሀብታም ከሆንኩ በኋላ አይደለም ከመለወጤ በፊት ነው እንደውም ሀብታም ያደረገኝ ይሄ የጻፍኩት ነገር ነው ማመስገኔ ፖዚቲቭ ነገሮች ላይ ፎከስ ማድረጌ እንደምችል ለራሴ መንገሬ ፈጣሪን ማመስገኔ አሁን ያለውበት አደረሰኝ እንጂ ከደረስኩ በኋላ አይደለም ማመስገን የጀመርኩት አለችና አንዳንድ ሰው ሲኖረኝ አመሰግናለሁ ካለ ነው ወይ አሁን ያለህን አይተ ማመስገን ጀምር